ሰብስክራይበሮቻችሁን 50 ያደረሳችሁ ይሄ ስፔሲፊካሊ በደንብ ይመለከታችኋል። ግራችሁ የዋቺንግ ሃወር ብቻ ከሆነ ይሄም እናንተም በጣም ይመለከታችኋል። ጋይስ የዩቲዩብ ሞኔታይዜሽን ቻሌንጅ እንዴት እየሄደ ነው? እኔ ጋር በጣም ከምታስቡት በላይ እኔም ከጠበቅኩት በላይ እየሄደልኝ ነው። እግዚአብሔር ይመስገን በጣም አሪፍ ነው። እውነት ለመናገር ካሰብኩት በላይ ነው እየሄደልኝ ያለው። አሪፍ ነው፣ ቪውም ጥሩ ነው፣ ዋቺንግ ሃወር አሪፍ ነው፣ ሰብስክራይበሩም አሪፍ እየሄደልኝ ነው። በቪዲዮዋና ቪዲዮቱ ያማር ቻሌንጅ ዋና ቻሌንጅቱ የሰራናቸው ወይም ደግሞ እየሰራን ያለናቸው ቻሌንጆች በጥሩ ሁኔታ እየሄዱልኝ ነው። በዛው ልክ ግን በጣም ብዙ ኔጌቲቭ ነገሮች አሉ። እነሱን ደግሞ አንድ ቀን ሰብሰብ አድርጌ እዚህ ቪዲዮ ላይ ለቅላችኋለሁ፣ እዚህ ቻናል ላይ ለቅላችኋለሁ። አንዳንዴ ሞራላችሁ ሊነካ የሚችል የሚመጡ ኮሜንቶች አሉ፣ በውስጥ ሚላክላችኋል ምናምን እነሱን እንትንላችኋለሁ። እኛ ግን እነዚህ ኔጌቲቭ ኮሜንቶች እየሰበሰብን እናደርጋለን፣ ቤታችንን እንሰራበታለን ማለት ነው። ቻሌንጃችን አሁንም ይቀጥላል። እስኪ ቻሌንጅን የተቀላቀላችሁ ይሄን የዩቲዩብ ሞኔታይዜሽን ቻሌንጅ የተቀላቀላችሁ በኮሜንት ሴክሽን ላይ አሳውቁኝ። ሜቢ የተቀላቀላችሁ ካላችሁ አንዳንድ ብር መቀላቀል የምትፈልጉ ሁለት መቀላቀል ማትፈልጉ ደግሞ 3 ቁጥር ጻፉልኝና ጥያቄ ካላችሁ ደግሞ ጥያቄያችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አሊያ ደግሞ የቴሌግራም ቻናል ከፍተናል፣ እዛ ጋር ዲስክሪፕሽን ቦክስ ላይ ተቀምጧል። እዛ ጋር ግቡና በዛት እየተወያየን አብረን ቻናላችን ማሳደግ እንችላለን። ወደ ቻሌንጅ ስሪ ዛሬ እንቀጥላለን ማለት ነው። ዛሬ ለየት ያለ ቻሌንጅ ይዘን መጥተናል። በተለይ ደግሞ ቻሌንጅ 1 እና በቻሌንጅ 2 ቪዲዮ ሰብስክራይበሮቻችሁን 50 ያደረሳችሁ ይሄ ስፔሲፊካሊ በደንብ ይመለከታችኋል። ከዛ ደግሞ ምናልባት ከዛ በፊት ሞኔታይዝ ያልሆነ ግን በጣም ብዙ ሰብስክራይበር ያላችሁ ደግሞ 1000 ሰብስክራይበርም ሊሆን ይችላል። ምናልባት ችግራችሁ የዋቺንግ ሃወር ብቻ ከሆነ ይሄም እናንተም በጣም ይመለከታችኋል። ከመጨረሻው ድረስ ቪዲዮውን ተመልከቱ። በተለይ መጨረሻ አካባቢ የምነግራችሁ ቲፕ አለች። አዳዲስ ቻናል ሞኔታይዝ ማድረግ የምትፈልጉ እቺን ቲፕ ጠብቁኝ፣ አብረን ቻናላችን እናሳድጋለን። ቀጥታ ወደ ቪዲዮ ላይ የመጀመሪያ ማድረግ ያለባችሁ ነገር ራሳችሁን ገምገሙ። ለምሳላችሁ ቻሌንጅ 1 እና ቻሌንጅ 2 እዚህ ቻናል ላይ ተለቀቁ። በ30 ቀን ውስጥ አዲስ ዩቲዩብ ቻናልን ሞኔታይዝ እናደርጋለን ብለን የጀመርነው ቻሌንጅ ቪዲዮ 1 እና ቪዲዮ 2 ለቀናል እዚህ ቻናል ላይ። እነዛን እየተገበርኩ ነው ወይ ብላችሁ ራሳችሁን እዩት። መጀመሪያ ራሳችሁን ገምጉ። ምክንያቱም የመጀመሪያውን ቻሌንጅ ሳልሰራ ወደ ቀጣይ ቻሌንጅ ማለፉ አሁን ጥቅም አይኖረውም፣ ያን ያክል ጥቅም አይታይም። ለምን መሰላችሁ? እዛ ጋር ያልሰራችሁበት ራሳችሁ ምክንያት ይኖራል። የነዛ ምክንያቶች ሶሉሽን ስጡ፣ ራሳችሁን እዩት። አሁን ቻሌንጅ 1 እና ቻሌንጅ 2 የሰራችሁ ካላችሁ በጣም አሪፍ ነው፣ ቀጥሉ፣ ስሩ። ከዚህ የበለጠ 2-3 ጥፍ አድርጉት። አሁንም ቀጣይ ቻሌንጆች ትንሽ ከዚህ ከበድ እያሉ ስለሚመጡ ቻሌንጁን መቀላቀል ፈልጋችሁ ካልሰራችሁ ደግሞ ለምን አልሰራችሁም? ራሳችሁን ቼክ አድርጉና ቀጣይ እነዛን ጀምራችሁ መቀጠል እንችላለን አብረን ማለት ነው። ዩቲዩብን መስራት ፈልጋችሁ ነገር ግን ቻሌንጆችን ማለፍ ወይም ደግሞ ቻሌንጆችን ፌስ ማድረግ ያልፈለጋችሁበት የራሳችሁ ምክንያት ይኖራል። እነዛን ምክንያቶች ሶሉሽን ስጧቸው። ካሁኑ ሶሉሽን ካሰጣችኋቸው መቼም ቢሆን ዩቲዩብ መስራት አትችሉም። ትደክሙና መሀል ላይ ወደ ኋላ ትቀራላችሁ። ስለዚህ በዚህ ቻሌንጅ ስሪ ላይ ይዤላችሁ መጣ። አንደኛ ራሳችሁን ክሮስ ቼክ አድርጉበት። ቻሌንጅ 1 እና ቻሌንጅ 2 እየሰራው ነው ወይ ብላችሁ ማለት ነው። ሁለተኛ ቻሌንጅ አድርጌ ወይ ደግሞ ሁለተኛ አይዲያ ይዤ መጣሁት ለዚህ ቻሌንጅ። ሾርት ቪዲዮዎችን ስሩ። ከምታስቡት ከምትጠብቁት በላይ ሾርት ቪዲዮዎች ዋቺንግ ሃወራችሁን ይጨምራሉ፣ ሰብስክራይበሮችን ይጨምራሉ። ሰብስክራይበሮች ያልጠበቃችኋቸው ሰብስክራይበሮች ይመጣሉ። በዛ ሾርት ቪዲዮዎችን በቀን 2 በትንሹ 2 ሾርት ቪዲዮዎችን ልቀቁ ቻናሉ ላይ። በጣም ነው የሚጠቅም። ሞኔታይዜሽን በሾርት ቪዲዮዎች ሊሆን ይችላል፣ በሎንግ ቪዲዮዎችም ሊሆን ይችላል። ከዛ በተጨማሪ ደግሞ ምንድነው ሰብስክራይበር ማጠብቁት ሰብስክራይበር ታገኛላችሁ። ምትለቁ ሾርት ቪዲዮ ከናንተ ኮንተንት ጋር የተገናኘ ቢሆን በጣም ምርጥ ነው። አሊያ ግን ከናንተ ኮንተንት ጋር ባይገናኝ እናንተ ተመቻችሁ ወይም ደግሞ ቻናላችሁ ጋር በጣም ተራራቀ ባይሆንና ሰዎች ጋር የተወሰነ ሊያዛጋ ይችላል ወይም ደግሞ ሰዎችን ሊያመጣልኝ ይችላል፣ ቤተሰብ ሊጨምርልኝ ይችላል የምትሉትን ሾርት ቪዲዮ ልቀቁ ብለ ቻናላችሁ ላይ በቀን 2 እና ከዛ በላይ ሾርት ቪዲዮ ልቀቁ። ይሄ ከምታስቡት በላይ ለቻናላችሁ እድገት በጣም ይጠቅማል። ሶስተኛውና ዋናው ለዚህ ቻሌንጅ ቪዲዮ ላይቭ ግቡ። በተለይ በዩቲዩብ ህግ 50 ሰብስክራይበርና ከዛ በላይ ካላችሁ ላይቭ መግባት ትችላላችሁ። ላይቭ ስትገቡ አንደኛ ዋቺንግ ሃወራችሁ ከየትኛው ከምትለቁት ቪዲዮ ከሾርት ቪዲዮዎች ሁሉ የበለጠ ዋቺንግ ሃወር ታገኛላችሁ። ሁለተኛ ሰብስክራይበሮችን ታገኛላችሁ። ፌስ ቱ ፌስ ነው የምታደርጉትና ፌስ ኢምፕሬሽን ይኖራል። የምታወሩትን ነገር የሚፈልጉ ብዙ ሰዎች ሊኖሩ ስለሚችሉ ይሄን ላይቫችሁን ቢያንስ በሳምንት 4 አላ ደግሞ በቀን 1 ላይቭ ግቡ። ካልቻላችሁ በሳምንት 4 ምናምን ላይቭ ግቡበት። ይሄም ሰብስክራይበራችሁን ለመጨመርና ዋቺንግ ሃወራችሁን ለመጨመር ዋነኛው ምክንያቱ የሰብስክራይበር መጨመርና ዋቺንግ ሃወራችሁ መጨመር ትልቁ ሚና ላይቭ መግባት ነው።
ላይቭ ስትገቡ ከምትጠብቁት በላይ ወጪ አውራችሁ ይጨምራል፣ ከምትጠብቁት በላይ ሰብስክራይባችሁ ይጨምራል። ስለዚህ በ30 ቀን የዩቲዩብ ሞኔታይዜሽን ቻሌንጅ ውስጥ የዛሬው የቻሌንጅ ስሪ 3 አይዲያዎች ወይም ደግሞ 3 ሀሳቦችን ለእናንተ ሰጥተናል ማለት ነው። የመጀመሪያ በቻሌንጅ ዋና ቻሌንጅ ራሳችሁን ገምግሙ። እየሰራን ነው አይደለም የሚለው ማለት ካልሰራችሁ ካሁኑ ጀምራችሁ ስሩ። ከሰራችሁ አሪፍ በ2-3 እጥፍ አድርጉትና ቀጥሉበት። ካልሰራችሁ ግን ያልሰራችሁበትን ምክንያት ሶሉሽን ስጡና ካሁኑ ጀምራችሁ ቀጥሉ። ሁለተኛው ሾርት ቪዲዮ ልቀቁ። ሾርት ቪዲዮ ከምታስቡት በላይ ለቻናላችሁ ይጠቅማል፣ ሰብስክራይበር ያመጣል፣ ወጪ ያወራችሁ ይጨምርላችኋል። ዋናውና ሶስተኛው ደግሞ ላይቭ ቢያንስ በሳምንት 4 ወይም ደግሞ ዴይሊ ላይቭ ቻናላችሁ ላይ ግቡ። እነዚህን ሀሳቦች ወይም ደግሞ እነዚህን ቻሌንጆች በዚህ ሳምንት የምንሰራቸው ቻሌንጆች ይሆናሉ ማለት ነው። አሁንም በ30 ቀን ውስጥ የዩቲዩብ ሞኔታይዜሽን ቻሌንጃችን እንደቀጠለ ነው። ቻሌንጅ 4 በቀጣይ ቪዲዮ ይዘን እንመጣለን። እስከዛው በዚህ ቻሌንጅ ራሳችንን እየሰራን እንጠብቅ። መልካም ጊዜ